ሰላም ቤተሰቦች እንዴት አላችሁ? ሰላም ነው ወይ? እንዴት አላችሁ? ዛሬ ደግሞ ነመስቴ ብለን መጥተናል። በህንድ ፊልም ነው የተገናኘነው። ትንሽ ህንድ ፊልሞች ያው ከባዳቸው ይታወቃል። ድብድብ ላይ እንግዲህ ወይ ሮጦ መኪና ይቀድሙና ያስደንቁናል። ምን ጠላቸውም እንወዳቸውም በፊልማቸው ማለት ነው። እንግዲህ የህንዶች ፊልም ይታወቃል ስለሰሩ ነው የታወቀው ብዬ አስባለሁ። አሁን ይዤላችሁ የመጣው ፊልም ደግሞ አክሽን አይደለም፣ የፍቅር ፊልም ነው። በጣም ደስ የሚል ፊልም ነው። አንደኛ የሀገራቸውን ደስ የሚል ክፍል ያሳዩበት ፊልም ነው። ከምናውቀው የፍቅር ፕሎት ወጣ ያለ ይመስለኛል። ደስ የሚል ነገር አለው። አርቲስቶች ስል ሰዓሊ፣ ገጣሚ፣ ዘፋኝ፣ ፊልም አክተሮች ያካተተ አይነት አይዲያ አለው። በዛ መሃል እንግዲህ መንገድ ላይ የተገኘን ፍቅር መንገድ ላይ ትተው ላለመሄድ በሚመስል ሁኔታ እንግዲህ ስለፈለጉት ማለት ነው። በጣም ደስ የሚል ነገር ያሳየናል። በዛ ላይ ሬቲንጉም አሪፍ ነው። ረጅም ጊዜ እንደዚህ አይነት ፊልም ካየሁ እኔ በግሌ ማለት ነው በጣም የሚለይበትን ነገር ከፊልሙ ታገኙታላችሁ። ባየው ብላችሁ እንደ ፊልም ቆየው ካየው ቼክ ላድርገው ብላችሁ ቼክ ማድረግ የምትፈልጉ ልጆች አንኮንኪ ጉስታኪያን ይላል። የሁለቱ ስም ነው። እንግዲህ ይህን ፊልም አውርዳችሁ ተከራይታችሁም ይሁን ኦንላይን የምታዩ ማየት ትችላላችሁ። ፊልሙን ከየት እናገኘው የት አካባቢ ብላችሁ የምትጠይቁም ልጆች ኮሜንት ላይ ጻፉልኝ፣ ቴክስት አደርግላችኋለሁ። ፍሬንድ ከሆናችሁ በኋላ ለፍሬንዶች ብቻ መለቀው ነገር ስለሚኖር የት ኦንላይን ማየት የምትፈልጉም እዛው ኦንላይን ላይ ደቢንግም ስላለው ደቢንግ ማለት እንደ ቃና እንግዲህ ቃና ቱርኮች አሞኛ ይችላሉ እንዳለው ልጅ አይደለምና የነሱን ቋንቋ ሳይሰማ ትርጉም ሆኖ ደቢንግ ቀጥታ ማለት በሊፕሲንክ እንደሚባል ሆኖ ደቢንግ ደግሞ ያው ተግባብተናል ይመስለኛል። በዛው ሁኔታም በእንግሊዝኛና በህንደኛ አለው። ማውረድ የምትፈልጉም ሳይቶች ነግራችኋለሁ። በትክክል የሚወርድበት ማለት ሞክሩት ሳይሆን የምለው እንደሚወርድ እርግጠኛ ሆኜ የምነግራችሁ ቦታ ነው የሚኖረው። ቆንጆዬ ፊልም ነው። ማየት ከፈለጋችሁ እቺን ፊልም ተደበሩባት። መከራየትም መውረድም ኦንላይን ማየትም የምትፈልጉ ልጆች የምትፈልጉ ሰዎች ኤኒዌይስ ነመስቲ ባቡጂ እንላለን። ይሄን ካየን በኋላ ሰብስክራይብ እንዳይረሳ፣ ላይክ እና ኮሜንታችሁ እንደምትወታችሁ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። አመሰግናለሁ። ቻሎ ባቡጂ ቻሎ፣ ወደ ፊልሙ ቻሎ።